ሰላም ሰላም ዩቲዩብ፣ ዛሬ ቀውጢና በጥግ በሆነ ቪዲዮ ተመልሰናል። ዛሬ የሚገርም ከተማችን ላይ ዞር ዞር ብለን አይታችሁት የማታውቁትን ነገር ነው የምናሳያችሁ። ሞዴሊንግ እንዴት ተጀመረ፣ ወዴት ደረሰ የሚለውን በዚህ ቪዲዮ እስከ መጨረሻው ተከታተሉ፣ እናሳያቸዋለን። ንቃት ከምስራቅን ሰብስክራይብ አድርጉ። ይመቻል። ሰላም ነው። እሺ እንዴት ናችሁ? ዛሬ አመጣጣችን እናንተ ጋር ብዙ ጊዜ ዩቲዩብ ቪዲዮዎችን እንሰራለን። ስለ ፋሽን ሰርተን አናውቅም። ብዙ ኮሜንቶች አሉ እና ዛሬ እናንተ ጋር መጥተናል። ለተመልካቾች ስምሽን ልታስተዋውቂ? ስሜ ሞዴል ያለኝ ሰለሞን እባላለሁ። ፍኖተ አካዳሚ። እሺ እናመሰግናለን። ተጨማሪ አሁን እናንተ እዚህ ሞዴሊንግ ታስተምሩን ተጨማሪ ሰዎች እንቀበላለን ክረምትን ማስመልክቶ እየተዘገብን እንገኛለን። የስድስት ወር የዘጠኝ ወር እየሰጠን ሞዴሊንግ ስታስተምሩ ተጨማሪ የሚማሩት ነገር አለ ወይ? ሞዴሊንግ ፋሽን ነው ከዚህ ወስዶ የሚሄዱት ወይም ሌላ ነገር የሚጨምሩላቸው ነገር አለ? አሁን እዚህ ሲመጡ ብዙ አይነት አለ። በሞዴል ዘርፍ ውስጥ ሁሉንም እናስተምራለን። ስነ ጽሁፍ በጣም ጥሩ። እሺ እናመሰግናለን። ወደ ውስጥ ገብተን ደግሞ ከሌላዎቹ ጋር ታስታውቂናለሽ ማለት ስምሽን ማንበል በቀረ ስሜ ሞዴል በሰሉት አማን እባላለሁ። ሞዴል ከፊት ለፊታችን የሀረርጌ ሞዴል ዝግጅት አለ። ለተመልካቾቼ መቼ እንደሚዘጋጅና ምን እንደሆነ ፕሮግራሙ አብራን። እሺ ዝግጅቱ በቅርቡ ነው። አፍሪካን ካስቲንግ ለሚዛው የተለያዩ ዲዛይነሮችና ሞዴሎች ይሳተፉበታል። ዲዛይነሮችም ስራቸውን ሞዴሎችም ስራቸውን በደንብ የሚያሳዩበት ነው እና ዲዛይነሮችና ሞዴሎች ቢሳተፉ አሪፍ ነው። በጣም ጥሩ። እንደሰማችሁት ነው። ሞዴሊንግ ማለት ለአንቺ ምን ማለት? ሞዴል ማለት ለኔ ራስን መገንባት ነው እና ለሌሎች አርአያ ነው። ምሳሌ ለዛ ሞዴል። እሺ እዚህ ከመጣሽ ስንት ጊዜ ሆንሻል ወይ ይሄን ሞዴሊንግ ቤት ከተቀላቀልሽ? እኔ አሁን ህዳር ሲመጣ 3 ዓመት ይሆናል። ህዳር ሲመጣ 3 ዓመት። ክሊፕ የመስራት አጋጣሚ ምናምን አጋጥሞሻል? እሺ በነገራችን ላይ የቻናል የሚታዩ ሰዎች ማስታወቂያ ማሰራት ከፈለጋችሁ እዚህ ሞዴል ቤት መታችሁ ከመጡ ሞዴል መምረጥ ይችላላችሁ። እናመሰግናለን በጣም። ስምሽን ማን ይባላል? ስሜ ሞዴል ሱመያ ይባላል። እሺ ሞዴሊንግ ከጀመርሽ ስንት ጊዜ ሆነሽ? ሞዴሊንግ ከጀመርኩኝ 2 ዓመት። እሺ እዚህ ሞዴሊንግ ቤት በመግባትሽ የተጠቀምሽው ነገር ካለ ለዩቲዩብ ተመልካቾች ይሆናል? አሁን ሞዴል ከገባ በኋላ ብዙ ነገር ነው ያሉት። ሞዴል ማለት አሪያ ማለት ነው እና ሞዴል ስትሆን በራስ መተማመን፣ ኮንፊደንስ፣ ብዙ ነገር ታገኛለሽ። በህይወትሽ ያገኘሽው አለባበስሽ ላይ ወይ አመጋገብሽ ላይ የሚጨምረው እና የሚቀንሰው ነገር አለ? ሞዴል ስትሆኚ ከሌላ ሰው? ያው አለባበሴ ከዚህ በፊት ሙስሊሞች ሞዴል መሆን የሚችሉ አይመስለኝም ነበር እና እንዲሁ በሂጃቤ በሙሉ ቀሚሴ በሁሉ ነገር ሞዴል መስራት ይቻላል ማለት ነው። እሺ እንደሰማችኋት ነው። በነገራችን ላይ ለፊልሞች ለክሊፖች ከፈለጋችሁ ሞዴል እዚህ ሞዴሎችን መታችሁ መምረጥ ይችላላችሁ። አርለ ንገሪያቸው። ለቀረጻም ለፕሮሞሽንም ለሁሉም ነገር ስፖርት ሞዴሊንግ አለ፣ መታችሁ መምረጥ። እሺ ከፊታችን መስከረም ላይ ትልቅ ዝግጅት ይዘጋጃል። ያንን ዝግጅት ሰዎች መጥተው እንዲመለከቱ በቅርብ የሚዘጋጅ ካስቲንግ አለ። ፋሽን ዲዛይነሮችን እና ሞዴሎችን ያካትታል። በተለያየ ሀገር ላይ ያላችሁ ሞዴሎች እና ዲዛይነሮች መሳተፍ ትችላላችሁ። ከሀረር፣ ጅጅጋ፣ ከሁሉም ሀገር መታችሁ መሳተፍ ትችላላችሁ።
ስሜ ሞዴል መናት አዲስ ይባላል። እሺ ሞዴሊንግ ማለት አንቺ ሞዴሊንግ ማለት ለእኔ ራስን ማስተዋወቅ፣ ምሳሌ መሆን፣ ምሳሌ መሆን። እሺ ሞዴሊንግ ከጀመርሽ ስንት ጊዜ ሆነሽ? ሞዴሊንግ ከጀመርኩ ኦልሞስት አመት። እዚህ በመምጣትሽ የተጠቀምሽው ነገር ወይም ሌላ ሰዎች መጥተው ሲገቡ የሚጠቀሙት ነገር ካለ ከመማጆች እዚህ በመምጣቴ የተጠቀምኩት ብዙ ነገር አለ። ታይሚንግን በደንብ አርክቼ የሚጠቀሙት ሞዴሊንግ ፋሽንም በደንብ ሲከተል አድርጓል እና የተለያዩ መጥፎ ቦታዎች እንዳሉ አድርጎኛል። ግን ደግሞ ሞዴሊንግ ስኩል ቤተሰባዊ ነገር እንድጠቅም አድርጎኛል። እሺ ሰውነትሽን ሳይሆን የተስተካከለ ነው። ወፍራም ሰዎች እዚህ ቢመጡ ወይም ሰውነት እዚህ ጋር ሊገቡ እንዳይገቡ የሚያደርጋቸው ነገር አለ? በሰውነት ደረጃ ሞዴሊንግ ብዙ ካቴጎሪ ያለው ፍላት ሳይዝ ሞዴሊንግ አለ። ለምሳሌ ቢስልዩን ብናያት ያው ፍላት ሳይዝ ነው ያላት እና ደግሞ አሪፍ ሞዴል ናት። ሰውነት ማተር አያደርግም? ሰውነት ላይ ብዙ ማተር አያደርግም። ብዙ ካቴጎሪ ስላለው ማተር የሚያደርገው ሞዴሊንግ አለ፣ ማተር የማያደርግበት ሞዴል ተከታይነሽ ብለሽ ታስቢያለሽ አንቺ? አዎ ሞዴል እስከሆንኩ ድረስ ግዴታ በዚሁ አጋጣሚ የእናንተ ሞዴሊንግ ቤቱ ቲክቶክ አካውንት አለው። ቲክቶክ አካውንት ፎሎ እንዲያደርጉ ሰዎች። እሺ የሞዴሊንግ ቲክቶክ አካውንታችን ድሬዳዋ ሞዴሊንግ ስኩል ነው የሚለው። የተለያዩ ስራዎች አሉ። በተለያዩ ስራዎቻችንን በማየት እኛም በመከተል ፎሎ በማድረግ አግዙን። አመሰግናለሁ። እሺ ከፊት ለፊታችን ትልቅ ውድድር አለ። ውድድሩን መጥተው ሰዎች እንዲሉ ወይም ሰዎች እዚህ መጥተው እንዲሉ ከፊታችን በጣም ትልቅ መድረክ አለ እና ደግሞ የተለያዩ ዲዛይነሮች ይኖራሉ፣ የተለያዩ ሞዴሎች ይኖራሉ። ለዛ መድረክ ደግሞ ከአሁኑ ካስቲንግ እየተደረግን ነው። መታችሁ ብትወዳደሩ ብለን እንጋብዛለን። በመድረክ ላይ ተሳታፊ እንድትሆኑ ከልብ አመሰግናለሁ። እኔም በጣም Okay, I'll introduce myself. My name is professional model Hassan. I'm originally from Land of Coffee and 2025 in Miss World and Activar. It's Ethiopia, mostly. Everyone's know that. በሞዴሊንግ የመቀጠል ሀሳብ Obviously. አሁን እንዳልኳችሁ ነው በ2025 ሁለተኛ በመግባት ሚስ ወርልድ ነው ያልኳችሁ ያሉት ብዙ ሀገራት ዓለም አቀፍ ፕሮግራም ስፈልግ ናች ይበላል። ከዚህ በደንብ ዲሳይር ነው የሚያደርገው እና በጣም ቀንስላሉ እና ሰክሰስፉል ሞዴሊስት እንደመሆን ሀገሬ ሬዲዮዋን አፍሪካን እንደማጎራ እርግጠኛ ነኝ። በጣም ደስ ይላል። ብዙዎች እግዚአብሔር ከአንቺ ጋር ሁለተኛ ጊዜ ጠይቅሽ እኔ ፋሽን ተከታይ ነኝ ብለሽ ታስቢያለሽ ወይ? ፋሽን መከተል ማለት ለአንቺ ምን ማለት ነው? ብዙ ጊዜ ከተማችን ላይ የምናያቸው ነገር ፋሽን እንከተላለን የሚሉ ሰዎች ሰውነታቸውን እያሳዩ ምናምን ነው። ስለዚህ ደግሞ ምን ያለች ስ ለኢትዮጵያ ተከታዮች ያው እኛ እንደ ውጭ ሀገሮች ተገላልተን ሄድ ካልቸር አይደል። ሁለተኛ እምነት፣ ሶስተኛ ማለት ኢትዮጵያ ስለተባል እናፍራለን። ሰው አክባሪዎች እና ጨዋዎች እኛን የማይመስል ነገር ባንለብስ ካልቸራችን እና እምነታችንን ጠብቀን ብንለብስ ከነሱ ከተገላለጡ ሰው በላይ መዘነጥና መታየት ይችላል። ፋሽን ተከታይ ነሽ ማለት ነው አንቺ? ኦብቪየስሊ እሺ። ፋሽን ከእምነቴ ጋር እንዲዋሃድ አድርጌ መልበስ የኔ ግዴታ ነው ማለት ነው። በጣም ጥሩ። እሺ ለተመልካቾቼ ዩቲዩብ ቻናሉን ሰብስክራይብ እንዲያደርጉ ሪኮመንድ አድርጌያለሁ። ሀይ ወላሊያ ፋሽን ስራቃ ኮልገረያ ወመሰንት ባይ ንቃት ከምስራቅ ሰብስክራይብ አድርጉ። ንቃት ከምስራቅ ሰብስክራይብ ጎና ይህን ቻናል ሰብስክራይብ ላይክ ማድረጋችሁ እንዳይረሳ። እንደዚህ አይነት ቀውጢና በይንግ በሆኑ ቪዲዮዎች ሳምንት በሌላ ቪዲዮ እስከምንመጣ መልካም ሳምንት ይኑላችሁ። እናመሰግናለን።